ዛሬ እግዚአብሔር ወደ ልቤ ያመጣው የተከፈተ በር ይሰጣችኋል። አሜን። ዛሬ ወደ በሙሉ ስለተከፈተ በር ዋትስአፕ ሁሉ ተላለፈ። የተከፈተ በር ይሰጣል። ክርስትና በር መከፈት ነው። አሜን። መዘጋት መገለጫችን አይደለም። መከልከል መገለጫችን አይደለም። ዛሬ እግዚአብሔር ይህንን ትምህርት ሲያመጣ ማንኛውም ተዘጋብኝ ያላችሁ ነገር ይከፈታል። ለምን? እግዚአብሔር ዋሽ ዘንድ ሰው አይደለም። ቃል ከመጣ ነገር እየመጣ ዘመን መጥቷል ማለት ነው። በሩ የሚከፈትበት ነገራችሁ የሚለቀቅበት ዘመን መጥቷል። እንዲህ ይላል በዮሐንስ ራዕይ መጽሐፍ ምዕራፍ 3 ቁጥር 7 እስከ 8 እንደዚህ ይላል። የአምላካችን የእግዚአብሔር ቃል በፍርድ ፊት ያሞላሉ ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ዮሐንስ ራዕይ ምዕራፍ 3 7 እስከ 8 በፍርድ ፊት ያሞላሉ ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። የዳዊት መክፈቻ ያለ የሚከፍት የሚዘጋ የሌለ፣ አሜን፣ የሚዘጋ የሚከፍት የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ስራን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንንም ሊዘጋው አይችልም። ኃይል ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና። አሜን። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ። መልእክተኛ ነው። በሩ ይከፈታል። አሜን። እግዚአብሔር ሲናገር በራችሁ ይከፈታል። አሜን። የተከፈተ በር ይሰጣችኋል። ሟርተኞች ይስሙ፣ የሚራገሙ የሚቆርባችሁ ይስሙ። እግዚአብሔር በራችሁን ይከፍተዋል። አሜን። የአገልግሎቱ በር ይከፈታል። አሜን። የሥራው በር ይከፈታል። የኑሯችሁ በር ይከፈታል። የቪዛው በር ይከፈታል። ህይወት በር ነች። ሞገስ በር ናት። ሁሉ በበር ነው። የጥበብ በር ይባላል። ዋነኝ ወደ ዳንኤል እየጸለየ በሱባኤ ያለ የጥበብ ተገናኘ። የጥበብ በር ሰብን ያዘ መልአክ ወደ ዳንኤል የዊዝደም መልአክ ተገናኘ። ዛሬ በሩ ይከፈታል። አሜን። የእግዚአብሔር ቃል ወደ ሳለሰ የሟርተኞች ሊዘጋ የናንተ ይከፍተዋል። አሜን። የጠላቶቻችሁ ሊዘጋ የናንተ ይከፈታል። በሩ ይከፈታል። በሩ ይከፈታል። በሩ ይከፈታል። አሜን። በራችሁ ይከፈታል። እንግዳ ነገር ይሆንላችኋል። አሜን። በርን ይከፍታል። ማንንም ሊዘጋው አይችልም። ማንም ይዘማላችሁ። ሟርት አይዘጋው፣ እርግማን አይዘጋው፣ ቅናት አይዘጋው፣ ምቀኝነት አይዘጋው፣ ዘረኝነት አይዘጋው። የተኛው ክፋት ከፀሐይ በታች አለሚባል አይዘጋው። የክርስቲያኖች በር አይዘጋም። አሜን። የአማኞች በር አይዘጋም። አሜን። በጉ ብርሃናችን ነው። ራዕይ መጽሐፍ ምዕራፍ 21 ከቁጥር 25 ላይ ምን ይላል? በጉ ብርሃናቸው ስለሆነ ይላል፣ በእነርሱም ዘንድ ሌሊት የለም ይላል፣ ደጆቻቸው በቀን ከቶ አይዘጉም ይላል። አየህ፣ በክርስትና ውስጥ ሌሊት የለም። በጉ ስለሚያበራላቸው በእነርሱ ዘንድ ሌሊት የለም። ሌሊት ማለት መታሰር፣ ሌሊት ጨለማ፣ መከልከል፣ በሮች የሚዘጉ የራሰ ጊዜ። እንደዚህ ክርስትና ውስጥ ወደ በጉ ብርሃን የመጣ በሩ ይከፈታል። ወደ በጉ ብርሃን የመጣ ይስቃል። ወደ በጉ የመጣ ይደሰታል። አሜን። እንደነሞ ጂሰስ ዛሬ ያንተ የዘሮችን በር ይከፈታል ያለ። አሜን። ዛሬ የናንተ በር ይከፈታል ያለ። ምንድነው የተዘጋው? አሁን በዚህ ያቀርበው ምንድነው የተዘጋው? ለምን ያን ዘመን የተዘጋው? የሚል ማታ አይደለም። አሁን እግዚአብሔር ተናገረ። ይሄ ቀለል በር ይከፈታል። ጳውሎስ አንድ ቀን ሲናገር አንደኛ ቆሮንቶስ 16:9 ላይ ምናምን ስራ የሞላበት ትልቅ በር የሚያስቀና በር ተከፍቶልኛል። አሜን። የሚከፈተው በር ስራ የሞላበት አሜን። አይደለም ለአንድ ሰው ኃይለኛ በር የተከፈተላችሁ፣ ኃይለኛ የበረከት በር የተከፈተላችሁ። ክርስትና ምንድነው? መባረክ። የተከፈተ በር ምንድነው? በረከት አይደል? የበረከት አይነት ነው። ስራ የሞላበት ትልቅ በር ተከፍቶልኛል። አሜን። ይሄ ቃል ባንተ ይፈጸማል። ይሄ ቃል ባንተ ላይ ይፈጸማል። አሜን። ይሄ ቃል በእኛ ላይ ይፈጸማል። አሜን። አሜን። ሰግቻለሁ፣ ከልክያለሁ፣ እለያለሁ፣ አንድ እርምጃ ተራመድ። ንቅንቃችን ያለጠራት ቃል ይስፋ። ዛሬውን እግዚአብሔር በርን ይከፍተዋል። አስጨናቂ የሆነ የእግዚአብሔር ጉብኝት ይሆንላችኋል። እግዚአብሔር ያስባችኋል። በተከፈተ እግዚአብሔር ይባርካል። በተከፈተ እግዚአብሔር ይገናኛል። ኢን ዘ ኔም ኦፍ ጂሰስ አሜን። በር ከፍቻለሁ። አሜን። አገልግሎት በር ነው። ቢዝነስ በር ነው። ስራ በር ነው። እምነት ራሱ በር ነው። ዛሬ በር ጠቅላላ የመልካም አሜን። ከመልካምነት አይሆንና እግዚአብሔር ግን በሰባቸው ከመልካም ነገር
አሜን ላንቺ ይከፈታል። አሜን 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 ተዘጋ ይከፈታል። አሜን እግዚአብሔር ይህንን ትምህርት ካመጣ ወደ ምን ወደ ሰው ይከፈታል። ነገር ይሁን ይገባኛል። አንተ ዘግታ የራሱ ዘግቷል። ሞክረህ ጸልየህ በቃ ብዙ ነገር አድርገህ ዘግተዋል። አንተ ዘግተው በረከለ አንተ ዘግተሃል። ሰይጣን ዘግቷል። መተተኛ ዘግቷል። ግን ይህንን በር ማለት እግዚአብሔር የተዘጋው ያለቀው ነገር ግን እግዚአብሔር አለ ኤልሻዳይነት የተረጋገጠ ቃል ሕያው እንደሆነ በቃል እንደማይደላል ይረጋገጠ በዚህ ሳምንት በዚህ 15 ላይ አንድ ሰው በኃይል ይከፈታል። አሜን አሜን። ከሆነ ከተከፈተ በር ጋር አገኛለሁ። የሆነ ምስክርነት ይዘህ ትመጣለህ። የሆነ ተአምራት ተወልዳችኋል። የማይመረመር የማይቆጠር ተአምራት በእናንተ ነገር ላይ ይሆናል። አሜን። በርን የዘጋ ይዘጋበታል። ዘጆች ይዘጋባል። አሜን። ከልካዮች ይከለከላሉ። የተከፈተ በር ማለት ነፃነት ይሞላል። ክልክላት የሌለበት መለቀቅ ማለት ነው። በተከፈተ በር ትወጣለህ፣ በተከፈተ በር ትገባለህ። አሜን። ክርስትና በር ተከፈተ። አሜን። መለቀቅ ክርስትና በር መከፈተ። አሁን አማኞች በር መዘጋት አይሰራም ስንል እያመማመናቸው አይደለም። ይሄ ሁሉ ማስረጃ አለ። ለምሳሌ ዮሐንስ ወንጌል አይ ቲንክ 20 ላይ የተዘጋ ደጅ ውስጥ ነበሩ ደቀ መዛሙርቱ። በተዘጋ 20 ላይ ይመስለኛል ምዕራፍ 20 ላይ ዮሐንስ ወንጌል ነው። ምን በተዘጋ ደጅ አይሁድ ፈርተው ይላል። አይሁድ ፈርተው ፍርሃት በርን ያዘጋዋል። ፍርሃት እኮ ምን አገር በርን ማስከፈት ይችላል። ይህ ኢንፎርሜሽን በዙሪያ የሚወራል። ይህን እንደዚህ ነው እንትና የሚባል መስራት እንደዚህ ነው እንደዚህ ያ ነገር ነው። በርን እዚህ ጋር ተዘጋዋል። ስንቴት ይዘጋል። አሁን ፍርሃት አጣት አይሁዶች ፈሩ ይላል። ምና ደጆች ተዘግተው ነበር። ደጆቻችን በዘጉ ሰዓት ኢየሱስ መጣና አንኳኳ ይላል።